የእንስሳነትን ሰው ከመረጠ ከክራይስት ይልቅ ህይወት ምርጫ ዲሲሽን ስለሆነ ሰው የመረጠውን ነው የሚኖረው። ከብርሃን ይልቅ ጨለማን መረጡ ይላል መጽሐፍ ቅዱስ ላይ። አቤላም ደግሞ በዛው ስለተገለጠ ሁሉም ደግሞ በፍቅር ያየነው ስለሆነ እግዚአብሔር እናመሰግናለን ስለ አቤላም። ሁለት ጥቅስ ይዛችሁ በቃ ሀገር ታመሳላችሁ አይደል? ወድ ናቸው እግዚአብሔር። አቤላም አሁን ሲኦልን ስለመረጠ እንትናም ሲጀመር ሲኦል ላይ አንተና እንዳልናችሁ እንዴት ተደገፋችሁ የምትቀመጡት? በሩ መሸኮራው ላይ የምትቀመጡት ሁለታችሁ። ስም አቤላዬ፣ እኔ ህይወት እንዳለኝ እርግጠኛ የሆንኩት እኮ የጥቅስ ብዛት ስላወቅኩኝ ሳይሆን ኢየሱስ ክርስቶስ ህይወቴ ላይ ስላለ ነው። ምክንያቱም ክራይስት ራሱ ህይወት ስለሆነ ማለት ነው። ለዛ ነው መጽሐፍ ቅዱስ ላይ እኔ መንገድም እውነትም ህይወትም ነኝ። ማንም ጋር እኔ ደግሞ ኢየሱስ ጋር ሆኜ ህይወትን ላጣ አልችልም። ፐርሰኑ ራሱ ህይወት ስለሆነ ማለት ነው። አቤላዬ ወደዛ ህይወት ወደ ሆነ ክራይስት ነው። እንመካከር ተብሎ ስንት መልዕክት ጥሪ መጣ። እንመካከር ነው፣ አንድ ላይ እንወያይ ተብሎ ትደነግጣላችሁ። አንድ ጎረምሳ ይህን አይነቱን ትምህርቱና ጌታን ተቀበል። ከየት ነው የምቀበለው? ድሮን ነው የተቀበልኩት። አቤላዬ ኢየሱስ የመጣው ለአንተ ስለሆነ እኮ ነው። እንዳንተ አይነት ሰው ነው። እንዳንተ አይነት ንጹህ ልብ ያለው ሰው እግዚአብሔር ስለሚፈልግ ነው ስለ ክራይስት ሼር የምናደርግ። ሌላ ሰው ጋር እኔ ላላወራ ይችላሉ። ለምሳሌ አንተ ጋር ማወራበት ሪዝን ግን በጣም ስለቀለልክ ምናምን ነገር ሳይሆን አንተ ልብ ለእግዚአብሔር ቅርብ ስለሆነ መጽሐፍ ቅዱስ ላይ እግዚአብሔር ለትሑታን ጸጋን ይሰጣል፣ ትዕቢተኞችን ይቃወማል ነው የሚለው። ከልብ አንጻር ነው እንደዚህ አይነት ቃል ሼር የሚደረግልን። እንዳልክም ሼር የሚያደርግልን የማወራበት ሪዝን እዚህ የመለፍለፍ ሱስ ኖሮብን ምናምን ነገር ሳይሆን እግዚአብሔር ስለፈለገ ነው የሚያወራ ከአንተ። አላማችሁ ወደ ሃይማኖታችሁ ሰውን መውሰድ ነው አይደለም። ሃይማኖት ሲጀምር አሁን ኦርቶዶክስ ብትባል፣ ጴንጤ ብትባል፣ ሙስሊም ብትባል እግዚአብሔር ለእንደዚህ አይነት ነገር ኬር የለውም። አንተ ምንድን ነው የሚያስፈልገህ ከተባልክ ህይወት ነው የሚያስፈልግ። ጌታ ኢየሱስ ፊት ለፊት መጥቶ ቢገለጥልን የሚጠይቅ ጥያቄ አቤላ ኦርቶዶክስ ነህ፣ ጴንጤ ነህ፣ ኦር ደግሞ ሙስሊም ነህ አይልህ። አንተ እውነት እኔን ተከትለኸኛል፣ ራስን ለእኔ አሳልፈህ ሰጥተሃል፣ በእኔ አምነሃል ወይ ነው የሚለው። ዋናው ሀሳብ ይሄ ስለሆነ ልብን ወደ ክራይስት ማስጠጋት ስላለብን ነው በየጌሙም በየአጋጣሚውም ሼር የሚደረግልና እኔ በተረፈ ወዳለሁ። ብቻ ጌታ ደግሞ ይረዳሃል። ብቻ ጌታ መልካም ነው። እናንተ ሰው ጌታ ይረዳል። ጌታ መልካም ነው። አንተ በጣም መልካም ልጅ ነው። እኔ ስለማውቅህ አንተ ለምን ደላላ አትሆንም? ወይ ነጋዴ ወይ ደላላው አይደለም። አቤላዬ ድለላ ምናምን ነገር ሆኖ ሳይሆን ማለት ነው እኔ ከአንተ አፍ የሚወጣውን ቃል አይደለም ማየው። እግዚአብሔር ልብን ስለሚያይ እኔም ልብን ነው ማየው። ንግግር ብቻ አሁን ልብ እንዴት አየህ? ልብና ኩላሊት የሚመረምር ክርስቶስ ብቻ ነው። እሱ እኮ ነው። ለዛ ነው አሁን በምትናገረው ነገር ልብ የማይወርድበት ሪዝን እሱ ነው። ቅጣይ አሁን ቤስቶፍ ስል እንዳለ ቀጥል። ልታበጥረኝ አሁንም ፈረስ ነው የምታስብል ነው። ቀጥል። አስጀምሮሽ አቤላ ጌታን አላስጀምር አልቀጣም። ጌታን ቀላል አያሳስብም። ዝም ብለሽ ካልተመቸህ ትወጣለህ። ጌታ እሺ፣ በደምብ ታብታብ እያደረግን ታብታብ እያደረግን እሺ። አሁንም አንደኛ ቅጣት ማለት ነው አቤላዬ ምን ታደርጋለህ መሰለህ? እዛው በተቀመጥክበት እግርህን ስላመመ ነው አማራጭ ስለሌለ እጅህን ከፍ አድርገህ እግዚአብሔር ልጅ ኢየሱስ ጌታ ነው ትላለህ። ሁለተኛ ቅጣት ደግሞ በጌ ስለ እያልክ ትመጣለህ። እዛው በተቀመጥክበት እግርህን ስላመመ ማለት 6000 እየገባው ባይዚ ቀላል ቅጣት ነው እየቀጣሁህ ያሉት። ምንም አካብል አትችልም። ሶስተኛ ቅጣት ደግሞ ዱቄት ተቀበል። እግዚአብሔር አምላክ ኢየሱስ ክርስቶስ ጌታችን መድኃኒታችን ነው። እንደዛ አይደለም። የእግዚአብሔር ልጅ ኢየሱስ ጌታ ነው። የእግዚአብሔር ልጅ ኢየሱስ ጌታ ነው። ልጅሽን ከፍ አድርጊና ምን ያደርጋል? እጅ መስቀል ቅጣቱ ነው። የቅጣቱ ባህሪ ነው። አቤላዬ እኔ ስለመቀጣሽ እኔ የማዝሻውን ቅጣቱን ስላሸነፍኩሽ ማለት ነው። ከዚህ በላይ እኔ እኮ አርግ ካልከኝ እኮ እላለሁ። የእግዚአብሔር ልጅ ኢየሱስ ጌታ ነው። እንደዚህ 15 ጊዜ አድርጌልሃለሁ። በቃ እሺ እንዳይደክምሽ አልኩህ እኮ ብራዘር እኮ እጅን ከፍ አድርገውና ይሄ ቅጣት እኮ አይደለም። ኢየሱስ ክርስቶስ ወይም የእግዚአብሔር ልጅ ኢየሱስ ክርስቶስ አምላክ ነው ማለት ነው እኮ እንደ ምህረት
እግዚአብሔር ጌታ መድኃኒት ኢየሱስ ክርስቶስ በምለው አንተ ፊት ሆነ ሌላ ሲጀመር አሁን እኮ ለነገሩ አልቀጠም ትሩት አቤላይ መጽሐፍ ቅዱስ ላይ እኮ ሰው በልቡ አምኖ በአፉ ይመስክር ይላል። ቃሉን እየፈጸመን ያለ ነው። ምንም ስህተት እየሰራን ስላልሆነ ችግር የለም። ወደ ቅጣትሽ ግቢ ዳዳዳ ጥላት ከፍ አድርጊ። ካልሆነ ዱቄቱን ተቀበል። አልቀባም ሰው ምንም ትቀጣለህ። ዋን ፍሎር ጌስ ጋስ ሌላ አንድ ሰው አገባ ሌላ አንድ ሰው ይሄ ሁሉ እነሱ እኮ ማርያምን ጥላቻ ከእሷ ወጥቶ የእሱ እናት መሆኗን ይዘነጋሉ። አቤላ ምን አልኩኝ እኔ ስለ ማርያም እኮ መጥፎ ነገር እኮ አልወራሁም። አቤላ ተው ኢየሱስ ጌታ ነው በል እኮ ነው ያልኩሽ። ኢየሱስ ጌታ ነው እኮ እጅን ከፍ አድርገህ በለው። አላት ምንድን ነው እንዲህ ማድረገው ምንድን ነው ለአንተ ነው እንደምለው ይሄማ ስብከት ሆና እኔ ነኝ አዛዡ። አቤላ ኢየሱስ ጌታ ነው። ይኸው እዚህ ጋር ወንጌል ኢየሱስ ክርስቶስ እንደዚህ በልሽ ኢየሱስ ጌታ ነው። እሱን 20 ጊዜ በል 10 ጊዜ ብያለሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አሜን። ኢየሱስ ክርስቶስ የቅድስት ድንግል ማርያም ልጅ ጌታ ነው። አሜን። ወይኔ ኢየሱስ የእግዚአብሔር ልጅ ጌታ ነው በል። ኢየሱስ የእግዚአብሔር ልጅ ከድንግል ማርያም የተወለደው ኢየሱስ ክርስቶስ ጌታ ነው። ውሸት ነው እውነት ነው። ስለዚህ የአብ ልጅ ወልድ ኢየሱስ ክርስቶስ ከቅድስት ድንግል ማርያም የተወለደው ኢየሱስ ክርስቶስ ጌታ ነው። አዳኝ ነው። አምላኬ ነው። አባቴ ነው። መድኃኒቴ ነው። ይሄ ቅጣት አይደለም። እድሜ ልክ ይላሉ። በቃ እድሜ ልክህን በለው። ይሄ ቃል ደግሞ ይውረስ ዘመንን በጠቅላላ ይዋጭው። ኢን ዘ ማይቲ ኔም ኦፍ ጂሰስ እንዳልክ ምንድን ነው የእናንተ አስተምሮት ምንድን? አሁን እኔ እዚህ ጋር በሞት ገነት ነው የምገባው። ማን ነግሯችሁ ነው? ወይንስ ቀድማችሁ ሄዳችሁ? አንተ ገነት አትገባም። እኔ ግን እገባለሁ። ነገሩ በሊዝ ገዝተህ ነው እዛ ቀድመህ ምንድን ነው? የሰው ልጅ ገነት ለመግባት ማለት ነው በክርስቶስ ኢየሱስ ማመን አለበት። ልቡን መስጠት አለበት። የእውነት ፍሬው ደግሞ መገለጥ አለበት። በክርስቶስ ኢየሱስ የሚያምን ሰው ፍሬው አለመገለጥ አይችልም። አቤላይ አሁን በኢየሱስ አምናለሁ ብለህ ኢንፎርሜሽኑን ስላወቅህ አይደለም የዘላለም ሕይወት የምታገኝ። አንተ ሰው አይደለ፣ ደካማ አይደለ፣ ኃጢአት አትሰራም፣ አትዘፍንም፣ አትጨፍርም፣ አትዘሙትም፣ አትዋሽም፣ አልመኝም። መጽሐፍ ቅዱስ እንደሚል ልንገርህ። መጽሐፍ ቅዱስ ላይ ከእግዚአብሔር የተወለደ ኃጢአት ና ቢላ ና ችግር የለውም ና እናውራ። አቤሎ ስላልክ እዛው ቁጭ ብለህ እኮ ነው የቀጠው። ቅጣቱን አይቼ እወጣለሁ ነው ያልከው። ቀላል ቅጣት እየቀጠው ነው። ደስ ሚሻው ምንድን ነው ቀላል ቅጣት? አሁን ችግር የለም ምሬሃል። እንድገም ግባ። አይታል ምህረት እያሳየሁ ነው። መጽሐፍ ቅዱስ ላይ እርስ በርሳችሁ ይቅር ዓለማዊ ነገር እና መንፈሳዊ አታገናኝ። ምሬሃለሁ። አሁን በብርክ ለምን ልንገርህ። መጽሐፍ ቅዱስ ላይ እርስ በርሳችሁ ይቅር ብትባባሉ የሰማይ አባታችሁ ይቅር ይላችኋል ይላል። ይቅር ያልኩህ እግዚአብሔርን አስቤ ነው እንጂ እኔ መልካም ስለሆንኩ አይደለም። አሁን ያረኩህ መልካም ያልኩህ ነው። ከቅድም ጀምሮ ምንም ነገር ኃጢአት የለብኝም ያልኩህ እኮ ነው። ጻድቁ ጻድቁ እስካት ልበል በለኝ ትችላለህ። ግን ጻድቅ ፍረት ነው ልንገርህ። ጻድቅ ነኝ ስል ደግሞ ግሎሪፋይ መደረግ ያለበት ፐርሰናል፣ እሱም ደግሞ ክራይስት ነው። ምክንያቱም መጽሐፍ ቅዱስ በክርስቶስ ኢየሱስ ያመነ በደሙ የጸደቀ ብቻ ነው ጻድቅ ሊባል የሚችለው። በእግዚአብሔር ፊት ትክክል መሆን የምትችለው አንተ በክርስቶስ ኢየሱስ ስታመን በደሙ ስትታጠብ ብቻ ነው። በአንተ ስራ በአንተ ልፋት እግዚአብሔር ፊት ጻድቅም ትክክልም ልትሆን አትችልም። አሁን ምን ስትሰራ ነው እስኪ አንተ በእግዚአብሔር ፊት ጻድቅ ነኝ ብቁ ነኝ ብለን ልታወራ የምትችለው? ምንም አይነት ስራ የለም በእግዚአብሔር ፊት ጻድቅ ያደረገ መጽሐፍ ቅዱስ አቤላ ምን እንደሚሰራ ገባ ሰማኝ።